ጥሬ ስጋ ስበላ ነጭ ወተት የመሰለ ጮማ ስጋ ካልበላሁ አልበላም። እድሜ 81 ነው። አሁን 81 መግባቴ ነው። ስኳር ከያዘኝ ወደ 33 ዓመት ገደማ ነው። ከዚህ ውስጥ አንድ 5 ዓመት በኢንሱሊን ነው ያሳለፍኩት። በመጨረሻ የዚህም ቤት ታሪክ ሰማሁ፣ መጣሁ። አሁን 2 ወሬ ነው። አሁን በጣም ትልቅ ለውጥ ነው ያለኝ። ትልቅ ለውጥ ለኔ ጥሬ ስጋ ስበላ ነጭ ወተት የመሰለ ጮማ ስጋ ካልበላሁ አልበላም። አሁን ሳየው ይገርመኛል ራሴ። የአድቨርታይዝመንት ጉዳይ አይደለም። እኔ የምሰራው ያየሁትን ነው የምመሰክረው። ለምሳሌ ለተከታታይ 2 ወራት የ3 ወር የስኳር ጥርቅሜ 8 ነበር። ዛሬ በሁለተኛው ወር እዚህ ስመረመረው 6 ነው የሆነው። የግፊት መድኃኒት አቁሜያለሁ። ኮሌስትሮሉ በጣም ወርዷል። ክብደቴ ቀንሷል።